የካሌብ አባት ሁሉንም ነገር እንደማያስታውስ ነበረ የሚያውቁት ማለት ነው እሱና ቲና። ግን አባትየው ግን ሁሉንም ነገር እንደሚያውቅ ቲና ስታናድደው ሲናገር ዳኒ ለአንዴና ለመጨረሻ ጊዜ ሻንጣውን ይዞ ማንም ሳይሄድ ሳይለው እሄዳለሁ ብሎ ተነስቶ ነበረ። አባትየው ግን መሄድ የለብህም ታስፈልገኛለህ፣ በአሁን ሰዓት የምትረዳኝና የምታግዘኝ ነገር ስላለ አንተ መሄድ የለብህም ብሎ ሻንጣውን ተቀብሎ መልሶታል ማለት ነው። እንግዲህ ዳኒም ከጸጸቱና ካደረገው ነገር በሙሉ ቆጭቶትና ጸጽቶት እንግዲህ ቤቱን ትቶ ሊሄድ ነበረ። የካሌብ አባት ግን ታስፈልገኛለህ የምታግዘኝ ነገር አለ ብሎ መልሶታል ማለት ነው። እንግዲህ ዳኒ አሁንም ከዛ ቤት የመውጣት እድሉ ጠባብ ሆኗል። ካሌብ ግን ዳኒ ከዛ ቤት ውስጥ እንዲወጣ ይፈልጋል ማለት ነው። ያው አሁን ላይ ግን አባትየው በፍጹም አትሄድም ብሎ ዳኒን መልሶታል ማለት ነው። ትሁት ነች፣ ሌላው ትሁት ነች። ትሁት እንግዲህ በጣም ካሌብን ከተናገራት በኋላ እዛ ቤት ለመኖር በጣም ቸግሯታል። ያው ሁሉም ተቀይማለች ማለት ነው። ያው ካሌብ ሲናገር አንዳንዴ የሚያደርገውን አያውቅም ነበረ። ስለዚህ እሷ እዛ ቤት ውስጥ 6 ዓመት ሙሉ ስትሰራ አንድ ቀንም እረፍት ብላ አታውቅም። እንደ ቤተሰብ የካሌብ አባትንም እንደ አባቷ እያየችና ከብዙ መከራና ከብዙ ጥቃት እየጠበቀችው ነች። ስለዚህ ካሌብ ደግሞ አንድ ቀን እንግዲህ ውጭ ያየዋትኝ ብሎ ወንቧ ከረዩ እያለባት ነበረ። እሷም እንግዲህ ቀላል ስላልሆነች እንደዚህ ልትናገረኝና ዝቅ ልታረገኝ አትችልም ብትለውም እሱ ግን ሁሌም የእሷ ላይ የበላይነቱን ለማሳየት እየሞከረ ነበር ማለት ነው። ከዚህ በፊት እንግዲህ ለአባዬ ብላ ማለትም ለአባትየው ብላ እሱ እግር ስር እየወደቀችና ብዙ መከራን እያሳለፈች ነበረ። አሁን ላይ ግን አባትየው ደህና ስለሆነ እሷ በፈለገ ሰዓት መሄድ እንደምትችል ስለምታውቅ ወጥቼ ንፋስ መቀበሉ ምንም ችግር የለውም ብላ ነበረ። እሱ ግን መውጣት የለብሽም ከፈለገሽ በወር አንዴ ወረሽንና እረፍትሽን ጠብቀሽ ነው መውጣት ያለብሽ ቢላትም እሷ ግን እንደዚህ ማድረግ አልችልም፣ ምክንያቱም እኔ ወር ጠብቄ መውጣት አልችልም፣ እዚህ ማንም ሰው የለኝም፣ የሚሄድበትም የለኝም፣ ስለዚህ ስራዬን ከጨረስኩኝ ወጥቼ አየር ብወስድ ምንም ችግር የለውም ብላ ነበር እሷ የምታስበው። እንግዲህ አባትየው ነበር የቀጠራት። ካሌብ ምንም የሚያገባው ነገር የለም። እሱ ግን እንደ ባለቤትና እንደ ቀጠራት እያደረገ እያበሳጨት ነው ያለው። አባትየው ደግሞ ምንም አያገባውም፣ እኔን ተመልከች ቢላትም እሷ ግን አሁን ላይ ካሌብ የተናገራት ነገር በጣም አበሳጭቷታል፣ በጣምም እንዲከፋት አድርጓል ማለት ነው። ቤት ውስጥ መኖርም አስጠልቷታል። አሁን ላይ እንግዲህ ለመሄድ በጣም እያሰበች ነው። ዳኒም ሆነ ሁሉም እንግዲህ አባትየውና ዳኒ መሄድ የለብሽም እባክሽንም ቢሏትም እሷ ግን መሄድ እንዳለባት አስጠንቅቃ እየነገረቻቸው ነው ማለት ነው። ዳኒም እንግዲህ በበኩሉም አንቺ እኮ ለዚህ ቤት በጣም ታስፈልጊዋለሽ፣ ለአባዬም ቢሆን ታስፈልጊዋለሽ። ካሌብ እኮ የሚናገረውንና የሚያደርገውን ነገር ሁሉ አያቅም፣ ግን ለአባዬ ብለሽ እዚህ ቤት መቆየት አለብሽ ቢላትም እሷም ቤተሰቦች አሉኝ፣ የሚናፍቁኝና የሚያከብሩኝ ቤተሰቦች አሉኝ፣ ሁሌ ዝቅ ብሎ መታየት ሰልችቶኛል፣ ስለዚህ ደግሞ እኔ የሚያከብረኝና የሚወደኝ ቤተሰብ አለኝ፣ ቤተሰቦች ጋር መሄድ አለብኝ ብላ ለዳኒም እንግዲህ ነግረዋለች። ዳኒም እንግዲህ እያባበላትና እየመከራት ነው። ካሌብን ሳይሆን አባዬን ነው ማየት ያለብሽ ቢላትም እስካሁን ለአባዬ እንግዲህ ከሚገባው በላይ ብዙ ነገር አድርጋለታለች። እንግዲህ ካሌብ ልጁ እንኳን ለሱ ምንም ያላደረገለትን ያህል ብዙ ነገር አድርጋለታለች። ጊዜዋንም መስዋዕት አድርጋለታለች። እንግዲህ ካሌብ በአንድ ስህተት ትሁትን ስላስቀየማት አሁን ትሁት ቤቱን ለቆና ስራውን ትቶ የመሄድ ሀሳቧን እንደቀጠለች ነው ማለት ነው። ካሌብም እንግዲህ ትሁት መቆጣቷንና መቀየሟን ሲያቀው ይቅርታ ጠይቋታል። እሷ ግን ይቅርታውን በቀላል ልትቀበለው አልቻለችም። ምክንያቱም እንግዲህ ትሁት እዚህ ጋር ማሰብ ያለብን የተቀየረችው ምናልባትም በተቆጣት ብቻ ሳይሆን ኤደንን ካደነቀና ለኤደን ጥሩ አስተሳሰብ እንዳለው ካወቀች በኋላ ነበረ ማንነቷንና በቃሁን ሀሳቧን በጠቅላላ የቀየረችው ማለት ነው። ያው መጀመሪያ እወደዋለሁ እያለች ነበር። እሱ ግን ኤደንን እንደ መልአክና በጣም መልካምና ጥሩ ሴት ነች እኮ ብሎ ሲያሞጋግስ እንግዲህ ትሁት እዛ ጋር በጣም ከፍቷታል ማለት ነው። እንግዲህ ምግብ መስሪያ ቤት ማለትም ኪችን ሄዶ ነበር እንደዚህ ያላት። እሱ ከወጣ በኋላ በጣም ተናዳና ስትቆጭ ነበረ ማለት ነው። እንግዲህ የተናገራት ነገር ሳይሆን እሱ ያው ስለምታፈቅረው ምናልባት እወደዋለሁ እያለች ነበረ። መጨረሻ ላይ አልወደውም ብላ ትካድ እንጂ እንደምትወደው ነበር እያወራች የነበረችው።
እንግዲህ ኤደንን ካደነቀ በኋላ ግን ፍጹም ተቀይራለች። ቤቱንም ትቶ የመሄድ ሀሳብ አምጥታለች ማለት ነው። እንግዲህ እዚህ ጋር እውነት ካሌብን አልወደውም ትበል እንጂ የሆነ ስሜት ነበራት ማለት ነው። ያው እሷን ማድነቅ ከጀመረ በኋላ ተቀያይራለች። ቤቱንም ትቶ የመሄድ ሀሳብ ነው ያላት። የሰጣትን ስጦታ ራሱ መልሳለታለች። ይሄ ምንም አያገናኘውም ነበረ ከሱ ጋር። ለምትወጂው ሰው ስጪው ብሎ ነበረ የሰጣት። እንግዲህ ለምን ወጣሽ፣ ስራ ትተሽ ለምን ወጣሽ እና ከሌላ ሰው ጋር አየውሽ እየተንዘላዘልሽ ነው ስላላት ብቻ ይህን ያህል ከባድ ውሳኔ መወሰኗ ወችላለች ማለት አይቻልም። ግን ምክንያቱም ለካሌብ የሆነ ስሜት አላት። እሱ ደግሞ ለእሷ ምንም ትኩረት እየሰጣት አይደለም። እሷም ቦታዬን አውቃለሁኝ እያለች ነው ያለችው። ስለዚህ እንግዲህ ሰራተኛ ሆኜ ምናልባት እሱን መውደድ አልችልም ብላ ስላሰበችም የሆነ አይሆንም አናብቅም። ግን አሁን ላይ ትሁት ግን በጣም ከፍቷትና ደብሯት ነው ያለችው ማለት ነው። ካሌብም እንግዲህ ይቅርታ ቢላትም ይቅርታውን ያው መስለንም፣ ምክንያቱም ያው ይቅርታ ብሏታል። በግልጽ ነው ይቅርታ አድርጊልኝ ስለተናገርኩት ነገር በጣም ይቅርታ አድርጊልኝ ቢላትም ብዙም ደስተኛ አይደለችም። ግን ይቅርታ አድርጌልሃለሁ ብለዋለች። ሌላው ቲና ነች። ቲና እንግዲህ ራሷ ባመጣችው መዘዝ ትልቅ ችግር ውስጥ ገብታለች። ምክንያቱም አጋቹ ያው እየተከታተለ ብር አምጪ እያላት ነው ያለችው። እሷ ደግሞ በአሁን ሰዓት ምንም ብር የላትም፣ ኬትም አምጥታ ልትሰጠው አትችልም። እሱ ግን አሁን ላይ ካላመጣሽ እገልሻለሁኝ ብሏታል። እሷ እንደውም ሌላ ሀሳብ አቅርባለት ነበረ። ለምን ካሌብን ወይም ደግሞ ትሁትን አግተን ከሰውየው ብር አንቀበልም ብላ ሀሳብ አምጥታለታለች። እንግዲህ ያሰበችው ሀሳብ በጣም አሪፍ ነው። ምክንያቱም አሁን እሷ ትሁትን ቢያግቷት እርግጠኛ ነኝ የካሌብ አባት ምንም አያንገራግርም ለሷ ብር ለመስጠት ማለት ነው። እንደውም ከካሌብ በላይ ለሷ ስለሚያስብላት አሁን ትሁትን ካገቷት እና ይህ ብር ከጠየቁ ሁለቱ ተስማምተው ማለት ነው። እየተስማሙ አይደሉም። ግን እሱ የሚፈልገው ይሄንን ስራ ካንቺ ጋር መስራት አልችልም፣ ብሬን ብቻ አምጪ፣ ብር ብቻ ነው የምፈልገው፣ ብር ያስፈልገኛል እንጂ ካንቺ ጋር ምንም አይነት ስራ አልሰራም እያላት ነው ያለች። ሀሳቡን ቀይሮ እንግዲህ ትሁትን ወደ ማገቱ ከሄዱ እንግዲህ የካሌብ አባት ለትሁት ብሎ ብር ለመስጠት ምንም አይሳሳም ማለት ነው። እንግዲህ ቲና ግን አሁን ላይ በጣም ችግር ላይ ነው ያለችው። ምክንያቱም ሰውየው በጣም እያስፈራራትና እንደውም ለህይወትሽ ሁሉ ያሰጋሻል እያላት ነው ያለችው። መውጣትና መግባት ራሱ ተቸግራለች። ለዳኒ ማማክረዋለች። ዳኒን ከዚህ ጉዳ አውጣኝ ብትለውም እኔ ከዚህ ከሰማይ ስባሪ ከሚያክል ሰውዬ ጋር መጋጨት አልችልም፣ ይሄ የራስሽ ያመጣሽው ጣጣና ችግር ስለሆነ ራስሽ ተወጪው ብሏታል። እንግዲህ እሷ ፈርተህ ነው ወይ ብትለውም አዎ ፈርቻለሁኝ፣ ይሄንን የሚያክል ሰውዬ አልፈራውም ብሎ ውሸት ነው የሚሆንብኝ፣ ስለዚህ ከአንቺ ጋር መተባበር አልችልም ብሎ እንቅጩን ነግሯታል ማለት ነው። እንግዲህ ቲና አሁን ላይ በጣም ችግር ላይ ነው ያለችው ማለት ነው። አዲስ ነገር ተፈጥሮ ለመቅረት ሀሳቧን ካልቀየረች በስተቀረ ትሁት እንግዲህ ልብሷን ሁሉ አዘጋጅታለች፣ ለመሄድ በጣም ተዘጋጅታለች ማለት ነው። እንግዲህ ሁሉም ነገር ከፍቷታል ማለት ነው። ካሌብ በጣም ነው ያስቀየማት በአሁኑ። የካሌብ አባትም እንግዲህ አትሄጂ እባክሽን ቢሏት እኔ ቤተሰቦቼ እኔን ይጠብቁኛል፣ እህቶቼም ናፍቀውኛል፣ ቤተሰቤ በጠቅላላ እየጠበቀኝ ነው ያለኝ፣ ስለዚህ መሄድ አለብኝ ብላ ሻንጣዋንም ሰብስባለች። ልብሷን ሁሉ አዘገጃጅታ እንግዲህ ለካሌብ አባትም ስትነግረው ባትሄጂ መልካም ነበረ፣ ግን ሀሳብሽን ደግሞ ሀሳብሽን መቃወም አልፈልግም፣ እንግዲህ መሄድ ባይኖርብሽ ጥሩ ነበረ፣ ብትቆይ ጥሩ ነበረ፣ ግን ደግሞ መሄዳለሁ ብለሽ ከተነሳሽ ሀሳብሽን የምቃወም ሰው አይደለሁኝም፣ ግን እንደዚሁ በዚህ ሁኔታ መሄድ የለብሽም ነበረ ቢላት፣ እሷ ግን ቤተሰቦቼ እኔም ብቻ ነው የሚፈልጉት ሌላ ነገር አይፈልጉም ብላ አሳምነዋለች። እንግዲህ ትሁት ሌላ ሀሳብ ወይም ደግሞ ሌላ ነገር ወይም ደግሞ ልቧ ራርቶ መቅረት ካልቻለች በስተቀር አሁን ላይ ልብሷን ሰብስባና የካሌብ አባትን እንግዲህ እየተሰናበተችው ነበረ ማለት ነው። እዚህ ላይ እንግዲህ ቤቱ ትሁት ከሄደች እንግዲህ የካሌብ አባት በጣም ነው የሚከፋው። ምክንያቱም እሷ ነች የምትንከባከበው፣ ቤቱን በሙሉ የምትቆጣጠረው እሷ ነች። አሁን ላይ እንግዲህ
ትሁት ከሄደች የካሌብ አባት በጣም ነው የሚቀየመው። ካሌብንም አሁንም ተቀይሞታል። እንግዲህ እሷን በማስቀየሙ ራሱ ካሌብን ውጣልኝ ከቤት ኮተታችሁን ይዛችሁ ሚስትህንም ይዘህልኝ ውጣ ብሎታል ማለት ነው። እንግዲህ ካሌብም በሰራው ስራ እንግዲህ ተጸጽቷል። ግን አሁን ላይ ትሁት ግን በጣም ተቀይማ ሻንጣዋን ይዛ ለመሄድ ተነስታለች ማለት ነው።